ካጋ ድናምትለው አንተ ጠልፌ ነው ያገባው ከኔ አንተ ሐረብስማ ጠልፌ ነው ያገባው ጠልፌ ዘራጋ አንተ እንዳላጣናገር ከዛው ድረስ እቺ ምን አሁን እንደዚህ ያስብልሻል? ሰላም እንዴት ናችሁ? ውድ አቡዚ 15 ዩቲዩብ ቻናል ተከታታዮች ሁሉ አማን ሁሉ ፒስ። እኔ ያለሁላችሁ በጣም ደህና ነኝ። ከረጅም ጊዜ ቆይታ በኋላ ወደ ዩቲዩብ መንደር ተከስቻለሁ። እንዴት ናችሁ አቡዚያውያን? ደህና ናችሁ? እኔ ያለሁላችሁ በጣም ደህና ነኝ። በዚች 2 አመታቶች ውስጥ ከዛም በላይ ምን እንደተከሰተ ለምን እንደጠፋን ማሳውቃችሁ ይሆናል በዚህ ቪዲዮ። ሁላችሁም እስቲ ላይክ እያደረጋችሁ ይሄ ቪዲዮ ብዙ ላይታይ ስለሚችል ብዙ ወዳጆቻችን ጋር እንዲደርስ ላይክ ሼር እያደረጋችሁ ይሄን ቪዲዮ እስከመጨረሻው ድረስ እንድትከታተሉ ከልብ ጠይቃችኋለሁ። እና እንዴት ናችሁ? ደህና ናችሁ? አሙቲ ሴታለች ምናምን ልትሉ ትችላላችሁ። በእነዚህ አመታቶች ውስጥ ምን ተከሰተ፣ በአቡዚ ላይፍ ውስጥ ምን ተከሰተ የሚለውን ነገር እያንዳንዱን ነገር አሳውቃችኋለሁ። እንጀምር እስቲ። ወደ ቪዲዮ ከመሄዳችን በፊት ሁላችሁም እንዳልኳችሁ ሁላችሁም ላይክ እያደረጋችሁ ይሄን ቪዲዮ እስከመጨረሻው ድረስ ማየት አለባችሁ። ከዚህ በኋላ ደግሞ በአዲስ ይዘትና በአዲስ አቀራረብ ወደ ዩቲዩብ ቻናል ተከስቻለሁ። ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ ደግሞ ቤተሰብ እየሆናችሁ ሰብስክራይብ የምትለዋን እየነካችሁ ቤተሰቡን። ሙቲ ወደ ካምፓስ ገብታለች። 12 ክፍል ጨረሳ በጥሩ ውጤት ወደ ሐዋሳ ዩኒቨርሲቲ ተቀላቅላለች። እኔ አቡዚ ደግሞ ወደ እግር ኳሱ ዓለም ተቀላቅያለሁ። ኦልሞስት በዛ ምክንያት ነው ለማለት ይቻላል ዩቲዩብ መስራት ያቆምኩት። ምክንያቱም ከሙቲ ጋር የምንገናኝበት ውሃና ገመዳችን ውሃና ምናምናችን እህል ውሃችን ብጥስ ነው ያለው። ምክንያቱም ብዙ ጊዜ ቤት አልሆንም። እሷም ደግሞ ወደ ካምፓስ ስትሄድ አቆምን ማለት ይቻላል። እሷም ወደ ካምፓስ ሄደች፣ እኔም ወደ እግር ኳስ ወደ ተለያዩ ሀገሮች ምናምን ስዘዋወር ዩቲዩብ ለመስራት በጣም አዳጋጅ ስለሆነ በዚህ ምክንያት ዩቲዩብ ለተወሰነ ጊዜ አቆሜ ነበር። ኦልሞስት 2 አመት ምናምን እና በዚህ 2 አመታቶች ውስጥ አቡዚ 15 የልጅ አባት ሆኗል። ናቭሊስ ትባላለች። ወዴት ነው የምትዞሪው? አንቺ በኩር ልጄ ናት። እና ናቭሊስ እንዴት መጣች ምናምን የሚለውን ነገር እያንዳንዷን ዲቴል ነገር በቪዲዮ ያሳያችኋለሁ። እሺ ናቭሊስ እንዴት ነሽ? ደህና ነሽ? ቤተሰቦቼ የምታወቅ ትፈልጊያለሽ? አንዴ ዘወር ብለሽ ትመለሻለሽ። ናቪ ቆንጆዬ ልጅ ወልጃለሁ። ኤልኝ በቃ ተራምደሽ እጂ 4 ወሯ ነው ግን ትራመዳለች ምናምን ትሮጣለች። 0 የሆነች ልጅ ነው ያለች። ቆንጆዬ ናት። አታምር ካሜራ ምናምን ስለምታፍር ነው። ናቪ ወድሻለሁ። እሺ እና ናቭሊስ እንዴት ወደዚች ዓለም ተቀላቀለች የሚለውን ነገር አንዳንድ ነገሮችን ነግራችኋለሁ። ናቭሊስ አሁን 4ኛ ወሯን ጨርሳለች። ወደ 5 ምናምን ወሯ እየሄደች ነው። በ2018 ያገኘኋት በረከት ናት ማለት ነው። ናቭሊስ እስቲ መርቁልኛ። ናቭሊስዬ ነፍ አመት ኑሪልኝ ምናምን እያላችሁ ከስር ኮመንት ላይ ደቅደቅ እንደተለመደው ታደርጋላችሁ። እና አቡዚ አግብቷል። አሁን ትልቅ ሰው ሆኗል። የልጅ አባት ሆኗል። ልጅ በልጅነት ብሎ ልጅ ውልድ አድርጓል። ታውቃላችሁ ያው ቆንጆዬ ነኝ ምናምን ነገር ውብ ነኝ መልከኛ ነኝ ምናምን ነገር። ምን ተፈጠረ መሰላችሁ? አንድ የምታስቸግረኝ ልጅ ነበረችና ካላገባኝ ምናምን ብላ በቃ ቆም። ኧረ ናብዬ በእናትሽ ምንድነው? ናብዬ ምንድነው የሚያስለቅስሽ? ውሸት ተናገርኩት? ታውቂያለሽ? አንቺ ታውቂያለሽ? ውሸት ተናገርኩ? አታውቂም። በቃ ስለዚህ ዝም በይ። እና በጣም የምታስቸግረኝ አንድ ኮረዳ ነበረችና ካላገባኝ አረ ናብዬ በእናትሽ እንዴ ካላገባኝ ምናምን ብላ በቃ መንገዴን ምናምን ነገር እየዘጋችብኝ አስቸገረችኝ ነው ብላችሁ። ከዛ ሽማግሌ ቀጥታ ነው ሽማግሌ ላከችው። ከዛ ሽማግሌ ላከች ምናምን ቤት እንዴ ቤተሰቤ ደግሞ ታውቃላችሁ ስትሪክት ነው ምናምን ነገር ልጁ አላማ አለው ምናምን ነገር ምናምን ብለው ከለከሉ። አይ ልጃችንን ለልጃችን ወንድ ነው የሚልከው እሷ ላከች። ውሸት ነው ናቪ እሷ ራሷ ላከች። ከዛ ምንድነው ሲባል በቃ ልጁ አላማ አለው ምናምን ነገር። እሺ ምን አላት ምናምን ተባለ። ምንም የላትም። በቃ እሺ ልጁ አላማ ስላለው ትንሽ ይደግና ምናምን። ከዛ በኋላ ምን ተፈጠረ መሰላችሁ? ጠለፈችኝ። በሚገርም ሁኔታ ጠለፈችኝ። በቃ ይሄ እኮ የሆነ ባህላዊ ምናምን ነገር ነው። እና ተጠለፍኩ እላችኋለሁ። ከዛ ጠልፋኝ አገባችኝ። በቃ ምንም ማድረግ አልችልም። በቃ ምንድነው ተጠለፍኩ ምናምን የምትለው? አንቺ ያምሻል እንዴ? ምንድነው አንተ ጠልፌ ነው ያገባው ከኔ አንተ ተናገር። ኧረ በስመ አብ ጠልፌ ነው ወይ ያገባው? ጠልፋኝ መሰከስ አይቻልም እንዴ?
እና በስርዓት አትናገርም ከተናገረ ሰማኝ መለስልኝ። ጠልፍ እኔ ነኝ የጠለፍኩ። ተረጋጊያም እኔ ነኝ እየጠለፍኩ። አቢ እያየሽ ነው። ቪዲዮ እኮ ነው አይደል? ምንድነው? እና ቪዲዮስ ላይ ቢሆን ለምን ውሸት ታወራለህ? ኧረ እባክሽ እንዴ ምንድነው ነው ይሄ? ጤነሽ እንዴ? አንቺ ቪዲዮ እኮ ነው እና ኖርማል እኮ ነው። እና ቢሆን ለምንድን ነው የምትዋሸው? በስርዓት አትናገርም እንዴ? ጠልፊ ምናምን ሰው ጥፍቶ ደግሞ አንተ ስትጣለፍ ቆይ ምንድነው አንቺ እንደዚህ የሚያደርግሽ ነገር እንዴ? አሁን ምንድነው የሚባለው? ምንድነው ላይቭ ላይ እኮ ነኝ። ላይቭ ላይ ታረለ ምንድነው የሌለ ነገር የምታወራው? አረና እንዴ ምንድነው የሌለ ነገር? አሁን ጠልፊያት ምናምን አሁን ከጠለፋው በምን ይተናነሳል? አሁን ይሄ ምንድነው ዱላ ምን አመጣው? እና ውሸት ምን አስፈለገ? ጠልፋኝ ይላል እንዴ ደግሞ? ከዛ እኔ ላንተ ሽማግሌ ይላልኩት እና ማን ይላል? ዝም በል አንቺ ግን ያምሻል እንዴ? ቪዲዮ ነው በቃ አልኩሽ እኮ ቪዲዮ ነው በቃ። ምንድነው? ታይ በቃ እንዴ ለትሞቺ ነው እንዴ? ላንሳለክ እኮ ነው። ምንድነው የምታነሽልኝ? በቃ ተቆጣ። ዛሬ ያምሻል እንዴ? እኔ እንዳላጣናገርክ ናቢታ እያየሽ ነው። አንቺ ግን ኧረ አይደብርሽም እንዴ? ምንድነው አሁን የሚባለው? ቪዲዮ ከሰራህ አይቀር ላሳምርልህ ብዬ እኮ ነው። ባለፈው ልደት ምናምን ብለሽ ውሃ ደፋሽብኝ። ዛሬ ደግሞ ያው እኔ እንደዚህ አይነት ቀልድ አይመቸኝም። እሺ ላጣፋሽ እችላለሁ። እጅን እኔ ነኝ። ምን ችግር አለ? እግሬንም ሰነዝራለሁ። ሞክረውና የሚከተልን ታያለህ። ምንድነው ራስሽን እንደምንድነው የምታየው? ከናቢ ጋር አብረን ምን ፊክስ ነው የምናረግሽ? ማኔን በእናትህ ቤተሰብ ያው ከጠለፋ በምን ይተናነሳል? ጋይስ በጣም ነው የሚያስጠላው። እሺ የምር በጣም ያስጠላል። ቀልድ ነው ምናምን ልትይ ነው እንደዚህ ያርግሽ? ላሳምርልህ ብዬ ነው። ቪዲዮ ላሳምር ምናምን ትላለሽ እንዴ? እያየሽው ላይቭ እኮ ነው ስትሪም እያደረኩ እኮ ነው። አንቺ እንደዚህ አግሬሲቭ አትሁኛል። ምንድነው አንቺ የምርሽ ነው? ቆይ መታሻለሁ የምር። እኔ እኮ ስለወለድሽ ምናምን እንትን እያከበርኩሽ ነው እንጂ መታሻለሁ። ዱላ ዱላ ለኔ እኔ ለሷ ብዬ ነው ብዙ ጊዜ ማርኩሽ። የምር እንዲህ አድርጌ ማለት ነው መሬት ውስጥ ልከትሽ ይችላል። እንዲህ በብቴ ስር ከትቼ እንዲህ አሽሽ ልጨፈልሽ ይችላል። እውነት ሊጤን በእናትህ አጎደልክብኝ ትላለች እንዴ? ጀዝባ ይባላል ለካ። ተይ በእናትሽ በቃ ዞር በይ። እሺ ላንሳልህ። ዞር በይ በእናትሽ። ጋግረዋለሁ። ቆይ ላንሳው። ዞር በይ እባክሽ። ጋግረዋለሁ። አንድ ኮንተን ይወጣዋል። ጤና የላትም እንዴ እናታችሁ? እሺ ዞር በይ። እንደውም ላስተዋውቅሽ ነበር እንደውም አላስተዋውቅሽም። እንዲህ አድርጌ ማለት ነው። ኧረ ግን ምናምን ሙጀሊያ ዛሬ በእናትሽ እስቲ ሶፍት ነገር አምጪ በእናትሽ። ናብዬ ነው አምጪለት። አልስቅም በእናትሽ እንዴ ከመጣ አይቀርም አስተዋውቀኝና ልሂድ። አላስተዋውቃትም ጋይስ አፈርቢ ወይኔ ሸበላውን ገኩ ይዳባ ከደቀን ከቀር አስተዋውቀኝ። ማን ነው? አላስተዋውቅም። ንገራቸው። ሰራተኛችን ናት፣ ሞግዚታችን ናት። ንገራቸው። እና የናብሊስ እናት እዛ እንትን ናት ያለችው አውሮፓ ዩናይትድ ኪንግደም ነው ያለችው። እሷ ሰራተኛችን ናት። እውነትህን ነው። ሌላ ሊጥና ያስደግመ። እሺ አሁን እየሰራው አይደል? በስነ ስርዓት ቀስ ብለሽ መተሽ ትገቢያለሽ አይደል ያልኩሽ። ምንድነው ሊጥ ይዘሽ ምን እንደዚህ ሲሆን ቆንጆ ነው እባክህ። ምንድን ታዲያ የሌለ ነገር ስታወራ ጠልፋኝ
ጠልፊያት ለማለት ፈልገህ ከሆነ ቆሽ ሊጥ አንቺ ምንሽ ነው የሚጠለፈው? ምንሽ ነው የሚጠለፈው? ምንት አንጠለፍ ኦኬ ኦይ በቃ አስታውቀኝ። ሶሪ ታውቂዋለሽ? አይ መጀመሪያ ይገምቱ እስቲ የአቡዚ ሚስት ማን ልትሆን ትችላለች ወይ ምን አይነት ሴት ልትሆን ትችላለች የሚለው ይገምቱና ከዛ እንደውም ስንት ከገባ ላውልቅ ምን ቪዲዮ እንኳን ለቤተሰቦች አንቺ በእናትሽ አንቺ ምንድነው ሻው ነው የሚባለው? በእናትሽ እንዴ አምጣልክ ዋይፕስ ላምጣ ወይኔ የናምጣለ በቃ ላምጣለ ምናምን ታያለሽ እንዴ አጨማልቀሽ ጀዝባ ነይ ናቢ ናልጥረግልህ ተይ በእናትሽ ናልጥረግልህ ተይ በቃ እንዴ የራሱ ጉዳይ ናልጥረግልህ ምንድነው የምታርጊልኝ? ሊጥህን ትላለች እንዴ አንቺ ፋራ ነሽ የምር በስመ አብ እኔ አራዳት መስሎኝ ነበር አረ መተሽ ልጥፍ ፋራ ስለሆንኩ አይደለ እኔ ጠልፍ የወሰድኩክ እዛ ነው እኮ ይሄ ባህላዊ ነገርሽ አልለቀቀሽም ይሄ ጎጂ ባህላዊ ድርጊት ነው ጠለፋ ምናምን እንቃወማለን ጠለፋን ያው ተጠለፌ ነው ያለሁት ስቲል ያው እንደዚህ አይነት ጭቆናና እንደዚህ አይነት በደል እየደረሰብኝ ነውና ፍሪ አቡዚ እያላችሁ ኮሜንት ላይ ጻፉ በእውነት ይሄ እኮ ከምንም እኔም ደሷ ብዬ ነው እንጂ ድሮ ነው ጥዬ እናቴ ጋር ሄዱ ለማንኛውም ስምሽን እናት እንዴ ቆይ ፊቴን ስገድ አብረሽን ስምሽ ኤም ትባላለች በኤም ጀመረ ኤም ታውቂያለሽ ድምጻዊው ኤም እባላለሁ ራሚዶ አረ ይጠብልኝ ነው ለምሳሌ ወይኔ ከጺም ጋር ውህደት ፈጥረዋል ፊትሽን ኮንቴንት ዲባረኩ አሪፍ ነበር እንተ ደግሞ ያስጠላላ ምንድነው ይሆንክ ያለው እና አንተ ያደረኩትና እኔ ለምን ታረጋው መቼ እኔ ሩቡን አረኩ አላረኩ ለማንኛውም የሚገራርሙ አስደንጋጭ አስለቃሽ የሆኑ ፕራንኮችን ካላደረኩሽ እኔ አቡዚ አይደለሁም ቤተሰቦቻችን ጠብቁን አትፎክር ጠብቁን እሺ እንወራረድ እሺ ኦኬ ይቻላል እሺ መስራት ይቻላል ስሪ እሰራብሻለሁ ቤተሰብ በጉጉት ጠብቁ ሁላችሁም ሰብስክራይብ ላይክ እያደረጋችሁ ይሄን ቪዲዮ እስቲ ዝም ብላችሁ ማለት ነው አንድ ሺህ ላይክ ዝም ብላችሁ 1000 ላይክ አርጉ ለማንኛውም በሚቀጥለው ቪዲዮ ያበደ ቪዲዮችን ይዤላችሁ መጣለሁ አስለቅሳታለሁ ፊቷን እስኪገለጥ ድረስ እናስለቅሳታለን አብራችሁን እስቲ ሐሳብ ምናምን ነገር ዝም ብላችሁ ከስር ምን ላርጋት ምን ይባላል ይሄ ምን ላርጋት እስቲ ኮሜንት ላይ እንዲ አርጋት ብላችሁ ኮሜንት ላይ ጻፉ እኔ የምትሉትን ነገር አደርጋታለሁ እና ቤተሰብ በሚቀጥለው ቪዲዮ ከንገናኝ ድረስ ሰላም ሁኑልኝ ከዛው ድረስ እስቲ ወለምታሽ ነኝ ቆንጆ በቃ እዚህም ተለጥፊኛለሽ ነው ሶሪ የናቭሊስ እናት ባትሆኚ ኖሮ ማለት ነው አጣፋሽ ነበር ጄሊስ ትመጣለች እናት ካልሆነች ትመጣለች ከንግግሩ እኮ ማን ጠልፎ ሊያገባ እንደሚችል ራሱ መለየት እንችላለን እናት ካልሆነች ትመጣለች እናት ስለሆነች ግን እናት ስትሆን ብቻ ነው የምመጣ እናት ስትሆን ብቻ ነው የማይመጣ እንጂ መጣ ካልወለደች ትመጣለች እሺ ናቭሊስ ሌላ ሰው ቢመታት አፈር ድሜ ነው ማማለው እና ለራስ ጊዜ ሲሆን አፈር ድሜ ታበላለ እኔ እኮ ነኝ ታዲያ እና ጋይስ ለማንኛውም በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላምና ጤና በእያላችሁበት ይሁን ምን አሁን እንደዚህ ያስብልሻል ተረጋጋ ወገን አንቺ